ትሬዲንግን ከጀመርኩበት ጊዜ ጀምሮ ዓለም ላይ አለ የተባለ ኮርስ፣ ቪዲዮ፣ መጽሐፍ በጣም ቀረኝ ብላችሁ ነው። ስለ ትሬዲንግ ያገኘሁትን ነገር ሁሉ ለማወቅ ለማንበብ ለማጥናት ምናምን እጥር ነበር። ነገር ግን ፕራክቲካሊ ትሬዲንግን መጀመር ስፈልግ ሁሉም የተማርኳቸው ነገሮች፣ ሁሉም ያጠናኋቸው ነገሮች ምንም አልጠቀሙኝም። ከረጃጅም ቪዲዮዎች ከረጃጅም ኮርሶች በኋላ እርግጠኛ ሆኜ መናገር የምችለው አንድ ነገር ብቻ ነበር። ሁሉም ኮርስ እንደሸጡልኝ በቃ ዛት እንዴት ነው የሚጀምረው? ከየት ነው የሚጀምረው? ብሮከር እንዴት ነው መርጠው? ታማኙስ ብሮከር ማን ነው? ገንዘብ እንዴት ነው ዲፖዚት ማድረገው? ከየት ነው ዲፖዚት ማድረገው? እንደነዚህ አይነት ነገሮች ለእኔ ከምንም በላይ ትልቅ ራስ ምታት ነበሩ። ለዚህም ነው እኔ ዛሬ ከነዛ ሁሉ ከማይረቡ ኮርሶች ለእኔ ምንም ካልጠቀሙኝ ኮርሶች በላይ ፕራክቲካል ወደ ሆኖ የትሬዲንግ ዓለም ስገባ በጣም የጠቀሙኝን ቁልፍ ነገሮች ሼር ላደርጋችሁ የመጣሁት። አያችሁ ዛሬ ላይ ሁሉም ሰው በትሬዲንግ ሀብታሙን ኩባይ ሆኗል። እኛም ይህን ስንሰማ ሁሉም ነገር እውነት ይመስለናል። የምር ሀብታም የሆኑ ይመስለናል። የምር በቃ በቀላሉ ስኬታማ የሆኑ ይመስለናል። ይሄንን በመመልከት በቃ እኛም እንደዛ ምንሆን መስሎን ወይም እኛም በቃ በቀላሉ ምናምን ሀብታም በቃ በቀላሉ ህይወታችን ምናምን የሚቀየር መስሎን ቁጭ ብለን አንድ ሪሊስቲክ የሆኑ ነገሮችን በማሰብ ጊዜያችን እናጠፋለን። ነገር ግን የምር ስራውን መጀመር ስንፈልግ ምንም ሁሉን ነገር ከአዲስ ጀምረን መማር እንዳለብን፣ ማወቅ እንዳለብን፣ ማጥናት እንዳለብን እንገነዘባለን። የምር ትሬዲንግን ስትጀምሩ የሆነ ሰው ሶሻል ሚዲያ ላይ ብራክ ሲያደርግ ስታዩ ሳይሆን የምር ትሬዲንግን ስትጀምሩ የሚጠቅሟችሁን ነገሮች በእነዚህ 4 ስቴፖች አንድ በአንድ እንመለከታለን። እሺ ከመጀመራችን በፊት ግን አንድ ነገር መነጋገር ይኖርብናል። በደንብ ስሙኝ። ትሬዲንግን መጀመር ማለት አንድ ምንም የማታውቁት ምንም አይዲያው የሌላችሁን ቢዝነስ ከዜሮ እንደ አዲስ ብላችሁ እንደመጀመር ነው። ሆነስትሊ ትሬዲንግ የሆነ በቃ በቀላሉ ገንዘብ የሚያመጣላችሁ ነገር መስሏችሁ ከሆነ ወይም ደግሞ በቃ የሀብታም የመሆኛ ሾርትከት መስሏችሁ ከሆነ በዚህ አይነት አይዲያ ከሆነ ትሬዲንግን ለመጀመር እየፈለጋችሁ ያላችሁት አም ቴሊንግ ዩ ይቅርባችሁ። ኮንሲስተንትሊ ገንዘብ ከመክሰር ውጭ ምንም የምታመጡት ለውጥ አይኖርም ጭራሽ ምንም ማለት ነው። ነገር ግን አንድን ፊዚካል ቢዝነስ ሌትስ ሴይ ሱቅ ብትከፍቱ ወይም ብትጀምሩ የምታውቁት ሪያሊቲ የሆነ ነገር አለ አይደለ? መቼም በአንዴ ሱቃችሁ ወደ ሱፐርማርኬት እንደሚቀየር አታስቡም። ያ አንሪሊስቲክ ነው። ያ እንዲፈጠር ወይም ደግሞ ያ በቃ ወደ ሪል ነገር እንዲመጣ ሱቃችሁ የምር ወደ ሱፐርማርኬት እንዲቀየር ብዙ ስራ፣ ብዙ ጊዜ፣ ብዙ ትዕግስት፣ ብዙ ነገሮች እንደሚያስፈልጉ ጠንቅቃችሁ ታውቃላችሁ። ልክ እንደዚህ አይነት እይታ ቱዋርድስ ትሬዲንግ ካላችሁ ትሬኒንግን ስትጀምሩ በዚህ አይነት እይታ ከሆነ ለመጀመር እያሰባችሁ ያላችሁት ለቀጣዮቹ ደቂቃዎች አብረን እንቆያለን። እሺ በመጀመሪያ ወደ የትኛውም ነገር ከመሄዳችን በፊት ቴክኒካል ነገሮችን ማወቅ መረዳት ይኖርብናል። ጀስት ላይክ አንድን ቃል ለመጻፍ ኤቢሲዲ መማር እንደሚኖርብን ማለት ነው። እንዴት ነው እነዚህን ነገሮች በቀላሉ ማስተር የምታረጉት? በቀላሉ ከነዚህ ነገሮች ጋር በአጭር ጊዜ ፋሚሊየር የምትሆኑት የሚሉት ስንመለከት በጣም ቀላል እና ፈጣን የሆነ መንገድ አዘጋጅቼላችኋለሁ። ተከተሉኝ። እሺ በመጀመሪያ እነዚህ ሊስቶች ለመያዝ ሞክሩ። አይዘር ቪዲዮን ፓውዝ በማድረግ ወይም ደግሞ ዲስክሪፕሽን ላይ አስቀምጬላችኋለሁ ዳውንሎድ በማድረግ ሊስቶቹን ለመያዝ ሞክሩ። ከዛ በመቀጠል እነዚህ ተርሞች ላይ አንድ በአንድ ሪሰርች ትሰራላችሁ። ምር የምናደርገው ለምሳሌ አሁን ሌቨሬጅን እንውሰድና ዲፋይን እናድርገው። ለምሳሌ ከዚህ ከሌቨሬጅ ዲፊኒሽን ውስጥ አትሊስት 3 ወይም ደግሞ ከዛ በላይ የሆኑ የማታውቋቸውን ወርዶች ፋሚሊየር ያልሆናቸውን ወርዶች ታወጣላችሁ። ከዚያ በመቀጠል እነዛን ወርዶችን ልክ ለሌቨሬጅ እንዳደረጋችሁት ልክ ሌቨሬጅን ዲፋይን ለማድረግ እንደተጠቀማችሁት ሲስተም እነሱንም በዛ መልኩ ዲፋይን ታደርጋላችሁ። ከዛ በመቀጠል አሁንም ከነሱም ውስጥ ከእንደገና ሌሎች የማታውቋቸውን ተርሞች፣ ሌሎች የማታውቋቸውን አዳዲስ ቃላቶች ታወጣላችሁ። ይሄ ነገር ኤክስፖኔንሻሊ እያደገ ይሄዳል። ከ3 መጀመሪያ ከሌቨሬጅ ብቻ ነበር ያደረጋችሁት። ከዛ በኋላ ከ3 ታደርጋላችሁ። ከዛ በኋላ ከ9 ነው የምታደርጉት። እንዲህ ያለ ሲሄድ ኤክስፖኔንሻሊ ነገሮች በጣም እየሰፉ ይሄዳል። ይሄን ሲስተም በመከተል መሄድ የምትችሉ ከሆነ በቀላሉ ነገሮቹን ማወቅ መረዳት ከነገሮቹ ጋር በቀላሉ በጣም በአጭር ጊዜ ፋሚሊየር መሆን ትችላላችሁ። ብሮከር ማለት ምንም ሳናወሳስበው ደላላ ማለት ነው። እናንተ ትሬድ ማድረግ ፈልጋችሁ ወደ ማርኬቱ ስትሄዱ ከማርኬቱ ጋር የሚያገናኛችሁ ደላላ ማለት ነው ብሮከር ማለት። ምንም ኮምፕሊኬትድ የሆነ ነገር የለውም። ነገር ግን ስለ ብሮከር ስናወራ በጣም ትልቁ ችግር የሚመጣው ምርጫ ጋር ነው። የሚገርማችሁ ነገር የብዙ ብሮከሮች ዋነኛ የገቢ ምንጭ ጀማሪ ወይም አዳዲስ ትሬደሮች ናቸው። ስለዚህ እየጀመራችሁ ከሆነ ወይም አዲስ ከሆናችሁ ብሮከር ስትመርጡ በጣም ተጠንቅቃችሁ መሆን ይኖርበታል። ይህን መንገድ ቀለል ለማድረግ ወደ 3
ነገሮችን ሰጣችኋለሁ። እነዚህ 3 ነገሮች በመመልከት በቀላሉ ብሮከሩን አናላይዝ ማድረግ ትችላላችሁ። የመጀመሪያው አክሰሰብል ነው ወይ የሚለውን ነገር ማወቅ መረዳት የመጀመሪያ ነገር ነው። እናንተ ባላችሁበት ሎኬሽን አክሰሰብል ነው ይሄ ብሮከር፣ እኔ በምኖርበት ሎኬሽን አቬለብል ነው ወይ፣ ገንዘብ ዲፖዚት አድርጌ ገንዘብ አስገብቼ ትሬድ ማድረግ እችላለሁ ወይ፣ አይዘር ከኢትዮጵያ ወይም የትኛውም ካላችሁበት አካባቢ ማለት ነው። ከዚያ መቀጠል ደግሞ ዲፖዚት እና ዊዝድሮዋል ሜተዳቸው እንዴት ነው የሚለው ነው። ስፔሻሊ ዊዝድሮዋል ሜተዳቸው ላይ በጣም ትኩረት አድርጉ። ምክንያቱም ብዙ ብሮከሮች ዲፖዚት ማድረግ ላይ ገንዘብ ዲፖዚት ማድረግ ላይ ብዙ ችግር የለባቸውም። ነገር ግን ገንዘብ ማውጣት ላይ ስትሄዱ ነው ብዙ ጊዜ በጣም ብዙ ጣጣዎችን ይዞባችሁ የሚመጡት። ገንዘብ የምታወጡበትንም ሆነ ገንዘብ የምታስገቡበትን መንገድ በደንብ ሳታውቁ በደንብ ሳትረዱ ምንም አይነት ገንዘብ ወደ ብሮከር ዲፖዚት ለማድረግ እንዳታስቡ። ሶስተኛው ደግሞ ቴክኒካል ሬጉሌሽን። ያው ትሬድ ስታደርጉ እንደየብሮከሩ የሚለያዩ የተለያዩ ቴክኒካል ሬጉሌሽኖች ይኖራሉ። እነዛን ቴክኒካል ሬጉሌሽኖች አውቆ ወይም ተረድቶ ምናምን የሚገባ ሰው ኦልሞስት የለም ማለት ይችላለሁ። ሁሉም ትሬድ እያደረገ የሆነ ነገር እምቢ ሲለው ነው የሆነ የብሮከር ሰፖርት ጠይቆ ምናምን እነዛ ህጎች እንኳን እንዳሉ የሚያውቅ። ግን ይህ በጣም ሪስኪ ነገር ነው። ምክንያቱም ነገሮችን ወይም ደግሞ ያሏቸውን ህጎች ብሮከሮች ያሏቸውን ህጎች ካላወቃችሁ በጣም ለብዙ ኪሳራ ልትዳረጉ ትችላላችሁ። ስለዚህ በቃ ቴክኒካል ሬጉሌሽኖች ጋር ፋሚሊየር መሆን መጀመሪያ ያንን ብሮከር ሳትጠቀሙ በፊት በጣም አስፈላጊ የሆነ ነገር ነው። ይህም ፕሮሰስ ያው ቀለል እንዲልላችሁ እነዚህን ሊስቶች ሰጣችኋለሁ። የትኛውንም አይነት ብሮከር ቴክኒካል ሬጉሌሽን ለማወቅ ለማጥናት ምናምን ስትፈልጉ እነዚህ ሊስቶች ጋር በመመለስ በቀላሉ ነገሮችን ማወቅ መረዳት ትችላላችሁ። እሺ ኤቢሲዲያችንን ከጨረስን አሁን ደግሞ ትንሽ ከፍ ብለን እንደ ወርድ በመስጠት ያሉ ነገሮችን ለማወቅ ወይም ደግሞ ለመረዳት ነው። አይ ዶንት ኖ ኢትዮጵያ ውስጥ ግን ስለ ትሬዲንግ ስታወሩ ሁሉም ሰው የሚያውቀው ፎሬክስ ብቻ ነው። በቃ ትሬዲንግ ሁላ በቃ ፎሬክስ ብቻ እንደሆነ ነው ሁሉም ሰው የሚያስበው። ነገር ግን በትሬዲንግ ዓለም ውስጥ በጣም ብዙ ፎሬክስን የመሰሉ ብዙ ሺህ ማርኬቶች ይገኛሉ። እነሱን ማወቅ መረዳት፣ ከእነሱ ጋር ፋሚሊየር መሆን በጣም አስፈላጊ ነገር ነው። ሁሉንም ማወቅ አለባችሁ ወይም ስለ ሁሉም በቃ ዲፕ አንደርስታንዲንግ ሊኖራቸው ይገባል ምናምን ማለት ሳይሆን ዋና የሆኑ ጀስት ሊኩዊድ የሆኑ ማርኬቶችን እንደነ ፎሬክስ ያሉ እንደነ ክሪፕቶ እንደነ ስታክ እንደነ ኮማዲቲ እንዲስ እንደነዚህ አይነት ማርኬቶችን ማወቃችሁ መረዳታችሁ በጣም ለብዙ ነገሮች ይጠቅማችኋል። ነገር ግን ሁለቱን እንገራችሁ። መጀመሪያው ስለ ፋይናንሻል ማርኬቶች ሰፋ ያለ እውቀትና ሰፋ ያለ አንደርስታንዲንግ እንዲኖራችሁ ያደርጋል። ሁለተኛው ደግሞ በኋላ እናንተ ትሬድ ማድረግ ስትጀምሩ ለእናንተ የሚመቻችሁን ለእናንተ ስዊተብል የሆነውን ማርኬት እንድትመርጡ ይረዳችኋል ማለት ነው። እሺ ፊልዳችሁን ወይም ደግሞ ትሬድ የምታደርጉበትን ማርኬት ከመረጣችሁ በኋላ ለዚያ ማርኬት ወይም ደግሞ ለዚያ ፊልድ የሚሆን ስትራቴጂ ትቀርጻላችሁ። ምን ማለት ነው? የትኛው ማርኬት ላይ ብትሆኑ ወደዚያ ማርኬት የምትገቡበት ከዚያ ደግሞ አተርፋችሁም ሆነ ከስራችሁ የምትወጡበት ስትራቴጂ ወይም ደግሞ ሲስተም ያስፈልጋችኋል። ይህ ሲስተም ወይም ስትራቴጂ በጣም ከብዙ ቦታዎች ፎር ፍሪ ማግኘት ትችላላችሁ። ስትራቴጂ ጋር ሲመጣ መማሩ ላይ ወይም ደግሞ የሆነ ስትራቴጂ ማወቅ ላይ ምናምን አይደለም ብዙ ችግር የምንመለከተው። ብዙ ሰው የሆነ ስትራቴጂ ከተማረ በኋላ በቃ ትርፋማ እንደሚሆን ከዛ በኋላ በቃ ገንዘብ መስራት ብቻ እንደሆነ ብዙ ሰው የሚያስበው ማለት ነው። አይሲቲ ኤስኤምሲ ምናምን የተማረ ሰው በቃ ገንዘብ መስራት እንዳለበት ሁላ ያስባል። ነገር ግን ይህ በጣም ከሪያሊቲው የራቀ ነገር ነው። ስለ ስትራቴጂ እንዲኖራችሁ የምፈልገው እይታ ምንድን ነው? ስትራቴጂ ማለት እኔ ወደ ማርኬቱ የምገባበት እናም ደግሞ የምወጣበት ሬጉሌትድ ሲስተም። ይህ ሲስተም ደግሞ ለእኔ ሞር ኢፊሸንት እየሆነልኝ የሚሄደው እዚያ ሲስተም ላይ ብዙ ጊዜ ስቆይበት እንጂ 10 ጊዜ ስቀያየረው እንደፈለግኩ ከዚህኛው ወደዚያኛው ስትራቴጂ ስሄድ ሳይሆን እዚያ ስትራቴጂ ላይ ስቲክ አድርጌ ለብዙ ጊዜ በመቆየት ስሻሻል ሳድግ ብቻ ነው። እንዲህ አይነት እይታ ለትሬዲንግ ስትራቴጂ ካላችሁ አም ቴሊንግ ዩ አትሊስት 3 ወይም 4 ዓመታትን ማስረፍ ትችላላችሁ። እስካሁን ብዙ ነገር አይቻለሁ ወይም ደግሞ ተምሬያለሁ። ስለዚህ በቃ ገንዘብ ዲፖዚት ላድርግና ልጀምር። ሉክ ሮናልዶ ወይም ሜሲ ቁጭ አድርገው ስለ እግር ኳስ ያስተምሯችሁ ቢውሉ የሚያደርጓችሁ ስለ እግር ኳስ የሆነ ኢንፎርሜሽን ያለው ሰው ነው እንጂ እግር ኳስ ተጫዋች አያደርጓችሁም። ልክ እንደዚህ ሁሉ በትሬዲንግ ላይም ብዙ ኢንፎርሜሽን ስለሰበሰባችሁ ብዙ ነገር ስላወቃችሁ ብዙ ነገር ማውራት ስለቻላችሁ ትሬደር ትሆናላችሁ ማለት አይደለም። ፕራክቲስ ሜክስ ፐርፌክት። አዎ ቁጭ ብላችሁ ለወራት በዴሞ ፕራክቲስ ማድረግ ይኖርባችኋል። ስለ ዴሞ ስናወራ ብዙ ጊዜ ሰዎች የሚሰሩት ስህተት ምንድን ነው? ዴሞ ትሬዲንግ ሲጀምሩ $100,000 አካውንት $1 ሚሊዮን አካውንት ይጀምራሉ። ነገር ግን ያ በትክክል ፕራክቲስ እንዲያደርጉ አይጠቅማቸውም። ምክንያቱም የትኛውም ሰው ትሬዲንግ ሲጀምር $100,000 ወይም $1 ሚሊዮን አካውንት አይጀምርም። ኢቨን አቅሙ እንኳን ቢኖረው $100,000 $1 ሚሊዮን አካውንት ለመጀመር አቅሙ እንኳን ቢኖረው
$100,000 ወይም $1 ሚሊዮን አካውንት አይጀምርም። ምክንያቱም ምንም የማያውቀው ነገር ላይ ያንን ሁሉ ገንዘብ አያስቀምጥም። ስለዚህ መጀመር በምትችሉበት አካውንት ስትጀምሩ በጣም ብዙ ቴክኒካል ነገሮችን እንድታውቁ፣ በጣም ብዙ ነገሮችን እንድትረዱ፣ ነገሩን ፕራክቲካሊ ስታደርጉት እንዴት እንደሆነ እንድታውቁ እንድትረዱ፣ ከዛ ደግሞ በኋላ በሪል አካውንት ስትጀምሩ ለብዙ ነገሮች ይጠቅማችኋል። ሜቢ ዴሞ ትሬዲንግ ላይጠቅም የሚችለው ሳይኮሎጂካል ለሆኑ ነገሮች ነው። ምክንያቱም ዴሞ ትሬድ ስታደርጉ የእናንተ ገንዘብ አይደለም። ስለዚህ ሉዝ ስታደርጉ የሚሰማችሁ ነገሮች፣ ዊን ስታደርጉ የሚሰማችሁ ነገሮች ሁሉ የምር ሪል ገንዘብ ስላልሆነ በሪል ትሬዲንግ ስታደርጉ የሚሰማችሁን አይነት ነገር ላይሆን ይችላል። ስለዚህ ሳይኮሎጂካል ስኪል ላይ ብዙ ላትገፉበት ትችላላችሁ በዴሞ ትሬድ ስታደርጉ፣ ግን በጣም ለብዙ ነገሮች ይጠቅማችኋል። አንድ ሰው አንድ ነገር ላይ ጊዜ ወስዶ ከተማረ ከለፋ ከጣረ በኋላ አንድ በጣም ትልቅ ዌልዝ ወደ ህይወት መምጣት ይጀምራል። ስኪል። የሚገርማችሁ ነገር ስኪል ለአንድ ሰው እስከ ህይወቱ መጨረሻ ድረስ የሚከፍለው ሁልጊዜ ተተኪ እንዳይሆን የሚያደርገው ነገር ስኪል ነው። እንደገናም ደግሞ ስኪል እና ገንዘብ ዳይሬክትሊ ፕሮፖርሽናል ናቸው። the more your skill the more money you make. think of professional athletes ለምሳሌ እነሱ ጋር ያለ ስኪል ማንኛውም ሰው የትኛውም አይነት ራንደም ሰው ጋር አታገኙትም። as a result እነሱ ጋር ያለ ሰክሰስ፣ እነሱ ጋር ያለ ተፈላጊነት፣ እውቅና፣ ገንዘብ ምናምን የትኛውም አይነት ራንደም ሰው ጋር አታገኙትም። ይሄን እያደረገ ያለው ኦብቪየስሊ ስኪላቸው ነው። ስለዚህ በትሬዲንግ ላይም ብንመጣ ዓለም ላይ የሌለ የትሬዲንግ ስኪል እናንተ ጋር ካለ አይ ጋራንቲ ዩ ዓለም ላይ የሌለ የትሬዲንግ ፕሮፊትም እናንተ ጋር ይኖራል። ማተር የሚያደርገው ምን ያህል ስኪል አላችሁ። ማርኬቱን የማንበብ የማጥናት፣ ስትራቴጂያችሁን አድቫንስ የማድረግ፣ ጆርናሊንግ ሲስተማችሁን በየጊዜው ኢምፕሩቭ የማድረግ እንደዚህ አይነት ስኪሎች ቴክኒካል ስኪሎች እንላቸዋለን። እነዚህን ቴክኒካል ስኪሎች አኳየር የምታደርጉት ማርኬቱን ዲፕሊ አንደርስታንድ በማድረግ ከነዚህ ከሚንቀሳቀሱ ካንድልስቲክሶች ጀርባ የምር ምን እየተካሄደ እንዳለ፣ ማን ማርኬቱን ኮንትሮል እያደረገ እንዳለ፣ እዚህ ጋር የምናየው ሪዛልት ከየት እየመጣ እንዳለ በደንብ አንደርስታንድ ስታደርጉ፣ እንደገናም ደግሞ ብዙ ከማርኬቱ ጋር ከመቆየትና ከመላመድ ከምታገኟቸው የተለያዩ ኤክስፒሪየንሶች እነዚህን ቴክኒካል ስኪሎች አኳየር ማድረግ ትችላላችሁ። እውነቱን ለመናገር እንደ ትሬዲንግ የሰው ልጅ ስሜት የሚፈታተን ፕሮፌሽን ማግኘት በጣም ከባድ ነው። በዚህ ጌም ውስጥ እየቆያችሁ ስትሄዱ እየተረዳችሁ የምትመጡት ነገር ምንድን ነው? የትኛውም በዚህ ጌም ውስጥ ልታሳኩት ወይም ደግሞ ልትሰሩ ምናምን የምትችሉት ሁሉ ነገር ዲፔንድ የሚያደርገው እናንተ ራሳችሁ ላይ ብቻ መሆኑን ትረዳላችሁ። ምን ማለት ይሄ ነው? የትኛውም አይነት የትሬዲንግ ሪዛልታችሁ ትርፍም ቢሆን ሎስም ቢሆን የትኛውም አይነት የትሬኒንግ ሪዛልታችሁ ሪቪል የሚያደርገው የሚያሳየው እናንተ መጥፎ ኮምፒውተር እንዳላችሁ፣ መጥፎ ስትራቴጂ እንዳላችሁ፣ የሆነ የማይሆን ኢንዲኬተር እንደምትጠቀሙ ምናምን ሳይሆን የእናንተን ፐርሰናሊቲ የእናንተን ስኪል በዚህ ጌም ውስጥ ያላችሁን የኢሞሽናል ስኪል ነው የሚያሳየው። ኦብቪየስሊ በዚህ ጌም ውስጥ አሸናፊ መሆን ካለባችሁ ኢሞሽናል ስኪል መሆን አለባችሁ። እንዴት ነው ከሩሉ ከስትራቴጂው የማይወጣ ዲሲፕሊን ሰው የምትሆኑት? እንዴት ነው ማርኬቱ ለሰዓታት ሜቢ ደግሞ ለቀናት ኦፖርቹኒቲ ሲሰጠው የሚጠብቅ ሰው የምትሆኑት? አዶን ነው ግን ይሄንን ችግር መፍታት ይሄንን ጥያቄ መመለስ ለእኔ ከምጠብቀው በላይ ረጅም ጊዜ ነበር የፈጀብኝ። ይህም ደግሞ ሊሆን የቻለው በጣም ሳይኮሎጂካሊ ትሬኒንግን ኮምፕሊኬትድ የሚያደርጉ ሰዎችን በመስማቴ ነበረ። ነገር ግን ሪያሊቲ አይደለም። እኔ ምንም ባደርግ የትኛውንም አይነት ሳይኮሎጂካል ትሬኒንግ በውስጥ ምንም አይነት ነገር ባደርግ ልለውጠው የማልችለው ነገር አለ። ተፈጥሮ የሰጠኝን ባህሪና ተፈጥሮ የሰጠኝን ፐርሰናሊቲ። ስለዚህ ኢሞሽናሊ ስኪል የምንሆነው በጣም ራሳችንን በመቀየር በቃ ተናዳጅ ከሆንን በጣም የሆነ ኩል ሰው በመሆን ምናምን እንዲህ የሚባል አይነት ነገር የለም። የእናንተ ፐርሰናሊቲ ልትቀይሩት አትችሉም። ኢሞሽናሊ ስኪል የምንሆነው እነዚህን ሁለት ቀላል ስቴፖች በመከተል ነው። የመጀመሪያው አዌርነስ። ብዙ ስለራሳችን የምናስባቸው ነገሮች when it comes to reality በጣም ከእውነታ የራቁ ነገሮች ናቸው። ይሄ ነው ድክመቴ፣ ይሄ ነው ጥንካሬ ምናምን ብለን የምናስባቸው ነገሮች በሙሉ ስለኛ ትክክለኛ አዌርነስ ሊሰጡ አይችሉም። but when your real money is on the line የእናንተ ትክክለኛ money on the line ሲሆን ያን ጊዜ ነው የእናንተ strengths የእናንተ weakness በደንብ ነጥሮ የሚወጣው። ስለዚህ ዊክነስ ስትሬንግስ ስንል ወይም በትሬዲንግ ላይ ያላችሁ አዌርነስ ስንል ስለራሳችሁ የምታስቡትን ነገር ሳይሆን የምትመዘግቡት ወይም ደግሞ ለማወቅ የምትጥሩት ቁጭ ብላችሁ ከስክሪናችሁ ፊት ለፊት ብራችሁን ሪስክ ስታደርጉ እናንተ ምን አይነት ሰው መሆናችሁን
በደንብ ማወቅ ወይም መረዳት ነው። አዌርነስ የምንለው ስቴጅ ማለት ነው። ሁለተኛው ደግሞ ኮሬክሽን። ይህም ቢዝነስ የትኛውም ዓለም ላይ ካለ ቢዝነስ የሚለየው ነገር ኤክሰሲቭ የሆነ ፍሪደም ነው። ትሬዲንግ ላይ የትኛውም አይነት ሩል የለም ማለት ትችላላችሁ። ኦልሞስት በዚህ ሰዓት ትሬድ ማድረግ አለባችሁ፣ እዚህ ጋር ትሬድ ማድረግ አለባችሁ፣ ይሄን ያህል ሪስክ ማድረግ አለባችሁ፣ እዚህ ጋር ነው መውጣት የምችሉት፣ እዚህ ጋር ነው መግባት የምችሉት። ምንም አይነት ሩል የለም። ሁሉንም ነገር ራሳችን ነን የምናዘጋጀው። ሁሉንም ነገር ራሱ ትሬደሩ ነው ሩሉን የሚያበጀው። በዚህ ሰዓት ትሬድ እንደሚያደርግ፣ መቼ እንደሚያደርግ፣ ምን ማርኬት ትሬድ እንደሚያደርግ ሁሉን ነገር የሚቆጣጠረው ራሱ ትሬደሩ ነው እንጂ ምቶ የሚቆጣጠርላት የትኛውም አይነት ሬጉሌተር አካል የለም። ስለዚህ ይህንን በመጠቀም ነው በቀላሉ ኢሞሽናል ስኬል የምንሆነው። ምንድን የምናደርገው የራሳችንን ባህሪ የራሳችንን ፐርሰናሊቲ ለመቀየር ከምንታገል እዚህ ጋር ትሬዲንግ የሰጠን በጣም ትልቅ እድል አለ። የራሳችንን ሩል ራሳችን ማበጀት። ይሄንን በመጠቀም በቀላሉ ኢሞሽናል ስኬል እንሆናለን። ለምሳሌ በጣም ፈጣን ዲሲዥን መወሰድ ያለባችሁ ማርኬት ቮላታይል የሆኑ ማርኬቶች ላይ ትሬድ ስታደርጉ ኢሞሽናል እየሆናችሁ እየተቸገራችሁ ከሆነ በጣም ፊርፉል እየሆናችሁ ፐርፎርማንሳችሁ በጣም እየተጎዳ ከሆነ ምንም ችግር የለውም። በጣም ስቴብል የሆኑ ማርኬቶች ሪላቲቭሊ ዲሲዥን በጣም ቀስ ብላችሁ ተረጋግታችሁ መውሰድ የምትችሉባቸው ማርኬቶች አሉ። ወደ እነዛ ሽፍት ማድረግ ይቻላል። ማንም ይከለክላችሁ ወይም እንዲያርጉ ምናምን የሚላችሁ የለም። ሁለተኛው ደግሞ ለምሳሌ በጣም ዲስትራክሽን በሚበዛበት ሰዓት ትሬድ ስታደርጉ ፐርፎርማንሳችሁን እየጎዳው ከሆነ አሁንም ማንም በዚህ ጊዜ ወይም በዚህ ሰዓት ትሬድ ማድረግ አለባችሁ እናንተ በጣም ዲስትራክትድ በምትሆኑበት ሰዓት ትሬድ ማድረግ ግዴታ ነው የሚል ሰውም የለም። አሁንም በፋይናንሻል ማርኬቶች ውስጥ 24/7 የሚሰሩ በጣም ብዙ ማርኬቶች አሉ። የምትፈልጉትን ሰዓት ከቀን ውስጥ እናንተ ብቻችሁን የምትሆኑበት ፎከስ ማድረግ በምትችሉበት ሰዓት መጣችሁ ትሬድ ማድረግ ትችላላችሁ። ስለዚህ አሁንም ሩላችሁን ከእናንተ ጋር አላይን ታደርጋላችሁ። ራሳችሁን አልቀየራችሁም። ራሳችሁን በዲስትራክሽን ውስጥ ጎበዝ የሚሆን ሰው ምናምን አላደረጋችሁም። ጀስት የቀየራችሁት ዲስትራክሽን በማይበዛበት ሰዓት ትሬድ ማድረግን ብቻ ነው። ስለዚህ አሁን በሰላም ትሬድ ማድረግ ትችላላችሁ። ሶስተኛው ደግሞ ለምሳሌ 10% የአካውንታችሁን ባላንስ በቀን ሪስክ ስታደርጉ በጣም ፊልፉል እየሆናችሁ ከሆነ ኢሞሽናል እየሆናችሁ ከሆነ ያ ደግሞ ፐርፎርማንሳችሁን እየጎዳው ከሆነ አሁንም ማንም 10% ሪስክ ማድረግ አለባችሁ በቀን ብሎ የሚያስገድዳችሁ የለም። እናንተ ኮምፎርታብል እስከምትሆኑበት ሪስክ ማውረድ ትችላላችሁ። 3%፣ 2%፣ 1% የፈለጋችሁትን ያህል ሪስክ መውሰድ ትችላላችሁ በቀን። ያንን ማንም አያስገድዳችሁም። ይሄን ሪስክ ማድረግ አለባችሁ ምናምን ብሎ የሚያስገድዳችሁ አካል የለም አሁንም። ስለዚህ አሁንም ምንም የቀየርነው ነገር የለም። ብዙ ሪስክ አድርጎ ኮምፎርታብል የሚሆን ሰው ምናምን አይደለም የሚሆን ነው። ጀስት የቀየርነው እኛ ሪስክ የምናደርገውን መጠን አወረድ ነው። ስለዚህ ኮምፎርታብል እንሆናለን በቀላሉ። ስለዚህ በዚህ አይነት መልኩ ብዙ ነገር የትኛውም የሚያጋጥማችሁን ነገር እናንተን ከመቀየር ይልቅ የትሬዲንግ ሲስተማችሁን በመቀየር በቀላሉ ኢሞሽናል ስኬል መሆን ትችላላችሁ። አይ ዶንት ኖ ግን አንደርስታንድ አድርጋችሁኝ ከሆነ እነዚህ አራቱም ክላሶች ውስጥ የተመለከትናቸው ነገሮች ከእናንተ የሚፈልጉት አንድ ነገር አለ፣ መተግበር። ሌትስ ቢ ሪል ጋይስ፣ ምንም ነገር እኮ ካልሰራ ነው ካልተገበር ነው እኮ አይመጣም። ፈተና እኮ ጥሩ ያመጣንባቸው ጊዜያት ቁጭ ብለን የተጫወትንባቸው ቁጭ ብለን ፕላን ያደረግንባቸው ጊዜያት ሳይሆኑ ቁጭ ብለን ለረጅም ሰዓት ያጠናንባቸው ጊዜያት ናቸው። ሰውነታችን ፊት መሆን የጀመረባቸው ጊዜያት፣ ሰውነታችን ጥሩ መሆን የጀመረባቸው ጊዜያት እኮ ጠዋት 4 ሰዓት 5 ሰዓት ድረስ የተኛንባቸው ጊዜያት አይደሉም። ጠዋት 12 ሰዓት ተነስተን ኤክሰርሳይዝ የሰራንባቸው ጂም የሄድንባቸው የለፋንባቸው ጊዜያት ናቸው። ትሬኒንግም ጋር ስንመጣ ምንም የተለየ ነገር አታገኙም ጋይስ። ይህን የሶሻል ሚዲያውን ግርግር ተውትና ሪያሊቲውን መጋፈጥ ይኖርባቸዋል። አይዟችሁ፣ ይሄ የምታስቡት ላይፍ ስታይል የምትሉት ነገር ቤት፣ መኪና ምናምን ሁሉም ነገር ይመጣል። ነገር ግን ለአሁን It's time to get back to work. Stop hearing yourself talk. Get off the podcast. Don't be on social media too much. Cut out all the fucking noise. Get back to the fucking mental lab. Because that's where the knowledge came from.